ጀነራል ታደሰ ወረደ በዛሬው ዕለት ወደ አዲስ አበባ አቅንተዋል። የትግራይ ክልል ዋና ከተማ መቀሌ በዶክተር ደብረጽዮን ቁጥጥር ስር መግባቷን ተከትሎ የጊዜያዊ አስተዳደሩ ደጋፊ የነበሩት በርካታ ሰዎች ታፍነው ተወስደዋል። በርካቶች ወደ አዲስ አበባ ሸሽተዋል። የሰብአዊ መብት ጥሰቱ ቀጥሏል። በዶክተር ደብረጽዮን የሚመራው አስተዳደር ዛሬም ወደ ኮሃ ማዘጋጃ ቤት ዘምተዋል። በርካታ መሬቶች እየተወረሩ ነው። አስተዳደሩን ለማፍረስ ወደ ወጀራት እና ራያም ለማቅናት አቅደዋል ተብሏል። በዛሬው ዕለት የጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ወደ አዲስ አበባ ያቀኑት የአዲስ በሚዋቀረው ጊዜያዊ አስተዳደር ዙሪያ ለመምከር እንደሆነ ይታመናል። አቶ ጌታቸው ረዳ ለሕክምና ወደ ዱባይ ማቅናታቸው ተሰምተዋል።